የሳሩን የአጥንት ስፔሻሊቲ ማዕከል የሳምንቱ መልእክት በዶክተር ሩት የተዘጋጀ። በዚህ ሳምንት የምናየው ስለ ቫይታሚን ዲ እጥረት ሲሆን ቫይታሚን ዲ በሰውነታችን ላይ ለተለያዩ ነገሮች ይጠቅመናል። ለምሳሌ ለአጥንታችን ጥንካሬና ጤንነት፣ ለመስል ወይም ለስጋ ጥንካሬ፣ ለሰውነታችን የበሽታ መከላከል አቅምን ለማጠናከር፣ ለህፃናት ደግሞ ለጤንነታቸውና እድገታቸው ከፍተኛ ሚናን ይጫወታል። ቫይታሚን ዲ ከምን ነገሮች እናገኛለን? በቫይታሚን ዲ የበለጸጉ ምግቦች ለምሳሌ አሳ፣ እንቁላል፣ ወተት እንዲሁም የዶሮ ወይም የበግ ጉበት ናቸው። ከዚህም በተጨማሪ በቂ የሆነ የፀሐይ ብርሃንን በማግኘት ቫይታሚን ዲ ማግኘት እንችላለን። በሰውነታችን ላይ ያለው የቫይታሚን ዲ መጠን ሲያንስ ምን ምልክቶችን እናያለን? በህፃናት ላይ ሪኬትስ ወይም የአጥንት መለስለስ በሽታ፣ የዘገየ የጥርስ መብቀል እንዲሁም የእድገት ዝግመት ናቸው። በአዋቂዎች ላይ ደግሞ ከፍተኛውን የራስ ምታት፣ በቀላሉ መድከም፣ የወገብና መገጣጠሚያ ህመም እንዲሁም የአጥንት በቀላሉ መሰበር ናቸው። ለቫይታሚን ዲ እጥረት የሚያጋልጡ ነገሮች ፀሐይ አለመሞቅ፣ ከመጠን ያለፈ ውፍረት፣ በቫይታሚን ዲ ያልበለጸጉ ምግቦችን አዘውትሮ መመገብ፣ የጉበትና የኩላሊት በሽታ ናቸው። የቫይታሚን ዲ እጥረትን ለመከላከል ደግሞ በቀን ከ15 እስከ 30 ደቂቃ ፀሐይ መሞቅ፣ በቫይታሚን ዲ የበለጸጉ ምግቦችን አዘውትሮ መመገብ ናቸው። ስላዳመጣችን እናመሰግናለን።